በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ግን ጸሎቴን ይሰማል፣ ዝምታው ያስፈራኛል። የዛሬ የትረካ ክፍላችን ይህ ነው። ይህ የብዙዎቻችን ጥያቄ ነውና እግዚአብሔር ግን በእውነት ጸሎቴን ይሰማል፣ ዝምታውስ ያስፈራኛል። እግዚአብሔር ግን ጸሎቴን ይሰማል፣ ዝምታው ያስፈራኛል የሚለው ጥያቄ በእምነት ጉዞ ውስጥ የብዙዎቻችንን ልብ የሚነካ ጥያቄ ነው። ስንጸልይ፣ ስንለምን ነገር ግን ከእግዚአብሔር ዘንድ ምላሽ የሌለ ሲመስለን ያ ዝምታ ልባችንን በጥርጣሬና በፍርሃት ሊሞላው ይችላል። ይህ ስሜት የተለመደ ነው፣ ነገር ግን በእምነት አይመጣም። እግዚአብሔር ጸሎትን አይሰማም የሚለው አስተሳሰብ ልክ በበረሃ ውስጥ ውሃ እንደሌለ ስናስብ የሚሰማን ጥም ያህል ነፍሳችንን ያደርቃልና። የእግዚአብሔር ዝምታ የፍቅር መልስ ወይስ መፈተኛ? የእግዚአብሔር ዝምታ ብዙ ጊዜ ስለምንጠብቀው ምላሽ የተሳሳተ ግንዛቤ ስላለን ነው። እኛ ምላሹ ወዲያውኑ በምንፈልገው መንገድና በምንፈልገው ጊዜ እንዲመጣ እንጠብቃለን። ነገር ግን የእግዚአብሔር ምላሽ ሁልጊዜ በቃላት አይመጣም። አንዳንድ ጊዜ በሁኔታዎች፣ በሰዎች ወይም በውስጣዊ ሰላም ውስጥ ይገለጣል። አንዳንድ ጊዜ ደግሞ ዝምታው ራሱ መልስ ሊሆን ይችላል። ቅዱሳን አባቶች የእግዚአብሔር ዝምታ እንደ ትዕግስት ትምህርት ቤት ነው ብለው ያስተምራሉ። ልክ ወላጅ ልጁን ለማጠንከር ወዲያውኑ ሁሉንም ፍላጎቱን እንደማይፈጽም ሁሉ እግዚአብሔርም በእምነታችን እንድንጸና በትዕግስት እንድንጠብቅና በእርሱ ላይ ያለንን መታመን እንድናሳድግ ይፈቅዳል። ዝምታው በፍጹም የማይሰማ ግዴለሽ አምላክ ምልክት አይደለም። ይልቁንም ጥልቅ ፍቅር ያለው የሚያስተምርና የሚያሳድግ አምላክ መገለጫ ነው። መጽሐፍ ቅዱስ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ይላል። ይህ ቃል በእርግጥ ይሠራል። የእኛ ችግር የምንጠይቀው ነገር አለመድረሱ ሳይሆን የመድረሻ መንገዱን ወይም ጊዜውን መወሰን ስንፈልግ ነው። ልክ የቤተ ክርስቲያን ደውል ሲደወል ምዕመናን ሳይጠየቁ ለጸሎት እንደሚሰበሰቡ ሁሉ እግዚአብሔር የልባችንን ጥሪ ይሰማል። ዝምታን ወደ ሰላም የሚለውጡ መንፈሳዊ ልምምዶች። አንደኛ፣ የእግዚአብሔርን ሉዓላዊነት መቀበል። ጸሎት ማለት የእኛን ፍላጎት ለእግዚአብሔር ማሳወቅ ብቻ አይደለም። ይልቁንም ለእግዚአብሔር ፈቃድ ራሳችንን ማስገዛት ጭምር ነው። የምንፈልገው ነገር እኛ እንደምናስበው ለመልካችን ላይሆን ይችላል። የቅዱስ ጳውሎስ 3 ጊዜ የለመንኩት የእሾህ ነገር አልተነሳልኝም በማለት በሁለተኛ ቆሮንቶስ ምዕራፍ 12 ከ8 እስከ 9 የሚለው ምስክርነት የእግዚአብሔር መልስ ሁል ጊዜ አዎ እንዳልሆነ ያሳየናል። አንዳንዴ መልሱ ቆይ፣ አንዳንዴም የለም የተሻለ ዕቅድ አለኝ ሊሆን ይችላል። ይህንን መቀበል ልባችንን በሰላም ይሞላል። ሁለተኛ፣ የጸሎት ትክክለኛ ዓላማን መረዳት። ጸሎት የእግዚአብሔርን አእምሮ ለመቀየር አይደለም። ይልቁንም የራሳችንን አእምሮ ከእርሱ ፈቃድ ጋር ለማስማማት ነው። ስንጸልይ ከእግዚአብሔር ጋር ያለን ግንኙነት ያድጋል።
መንፈሳዊ ዓይኖቻችን ይከፈታሉ። እናም የራሱን ዕቅድ እንድንረዳ ያደርገናል። ልክ የዕጣን ጢስ ወደ ሰማይ እንደሚያርግ የእኛም ጸሎት ወደ እግዚአብሔር ይደርሳል። ምላሹ ባይሰማም እንኳን ጸሎት በነፍሳችን ውስጥ ሰላምን ይፈጥራል። ሦስተኛ፣ እምነትን በትዕግሥት ማጎልበት። ዝምታው ቢያስፈራን ያ ማለት እምነታችንን እየፈተነ ነው ማለት ነው። በዚህ ጊዜ በትዕግሥት መጽናት የምንማረው ሐዋርያው ቅዱስ ያዕቆብ የእምነታችሁ መፈተን ትዕግሥትን እንዲያደርግ እንደሚያደርግ አውቃችሁ በእምነት ጽኑ እንዳለ በያዕቆብ መልእክት ምዕራፍ 1 ቁጥር 3 ላይ ብሏል። ቤተ ክርስቲያናችን የቅዱሳንን ሕይወት ደጋግማ የምታስተምረው በዚህ ምክንያት ነው። ቅዱስ ጊዮርጊስ፣ ቅድስት አርሴማ፣ ቅድስት ማርያም፣ እነዚህ ሁሉ ቅዱሳን በእምነት ጸንተው ምላሽ ባገኙበት ጊዜም እንኳን እግዚአብሔርን ፈቃድ ተቀብለዋል። አራተኛ፣ ምስጋናና ውዳሴ። ምስጋናና ውዳሴ ከእግዚአብሔር ጋር ያለንን ግንኙነት ያጠናክራል። ስንጸልይ የጠየቅነው ነገር ወዲያው ባይፈጸምም እንኳን እግዚአብሔር ለሕይወታችን ያደረገውን መልካም ነገር ማስታወስ አለብን። በችግር ውስጥ ሆነን እንኳን ምስጋና ከንፈራችንን የማይለይ ከሆነ ልባችን በሰላም ይሞላል። ልክ የቤተ ክርስቲያን መዝሙሮች ልባችንን እንደሚያረጋጉ ሁሉ የምስጋና ጸሎትም ነፍሳችንን ያረጋጋል። አምስተኛ፣ ተስፋን መቼም አለመተው። የእግዚአብሔር ዝምታ ለዘላለም አይዘልቅም። ከጨለማው በኋላ ብርሃን ይመጣል። ከክረምት በኋላም ጸደይ እንደሚመጣ ሁሉ የጸሎትህ መልስም በጊዜው ይመጣል። እግዚአብሔር ጸሎትን ከመስማት የራቀ አይደለም። እርሱ ሁሉን አዋቂ፣ ሁሉን ቻይና ፍቅር ነው። የልብህን ትካዜ፣ የነፍስህን ጥያቄ ያውቃል። ምናልባት ምላሹ ከመጣ በአንተ ጥንካሬ ሳይሆን በእግዚአብሔር ታላቅነት እንደሆነ እንድንረዳ እየጠበቀን ሊሆን ይችላል። በክርስቶስ ኢየሱስ ፍቅር፣ በቅድስት ድንግል ማርያም አማላጅነት፣ በቅዱሳን ጸሎትና በቤተ ክርስቲያን በረከት የጸሎት ዝምታን አሸንፈን በእግዚአብሔር ፍቅርና ሰላም እንድንጸና እንጸልያለን። ዝምታው ቢያስፈራንም እንኳን እርሱ ከእኛ ጋር መሆኑን መቼም አንረሳም። የተወደዳችሁ ውድ የተዋህዶ ልጆች፣ እግዚአብሔር ዝም ሲል የምንፈልገውን ጠይቀን ሲሰጠን፣ አባት ልጁ የሚያስፈልገውን እንደሚያስረክበው ሁሉ እግዚአብሔርም የምንፈልገውን ነገር በምንፈልግበት ጊዜና ሰዓት ሳይሆን እግዚአብሔር የራሱ ጊዜ አለው። ስለዚህ የእግዚአብሔርን ዝምታ እንደሌለ ቆጥረን፣ እንዳልሰማ ቆጥረን ከመቅደሱ፣ ከጸሎት፣ ከቅዳሴው፣ ከሰዓታቱ፣ ከእግዚአብሔር የበረከት ስፍራዎች መራቅ መጉደልን ያመጣል። ከመንግሥተ ሰማያት ያርቃል። ከእግዚአብሔር የጸጋ ብርሃን ያራቁታል። ስለዚህ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ እግዚአብሔር ቀን ጠብቆ ምላሽ ይሰጣል። ሊቀ ነቢያት ሙሴ ከ570 ጊዜ በላይ ከእግዚአብሔር ጋር አፍ ለአፍ የተነጋገረ፣ ሁለቱን የድንጋይ ጽላቶች ከእግዚአብሔር ከሲና ተራራ የተቀበለ፣ ሕዝበ እስራኤልን በ9 ድንቅ ድንቅ ተአምር፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ባህር ጠላት ገሎ ባህር ከፍሎ ያሻገረ ሊቀ ነቢያት ሙሴ እግዚአብሔርን አንድ ጥያቄ ጠይቆት ነበር። ይህም ምንድነው? አቤቱ ፊትህን አሳየኝና ይበቃኛል ብሎ ነበር። እግዚአብሔር ግን እንዲህ ሲል ምላሽ መለሰለት። ፊቴን አይቶ የሚቆም የለም፣ ነገር ግን ሙሴ በስንጥቅ ዓለት ውስጥ ሳልፍ ታየኛለህ አለው።
ሙሴ የእግዚአብሔርን ተስፋ የእግዚአብሔርን ፊት ለማየት እየጠበቀ በሕይወተ ሥጋ እያለ እግዚአብሔር መልሱን ሳይመልስለት ሙሴ ከዚህ ዓለም አረፈ፣ ወደ እግዚአብሔርም ሄደ። ሙሴ ከሞተ ከብዙ ዓመት በኋላ አምላክ ሰው ሆኖ ከቅድስት ድንግል ማርያም ተወልዶ አድጎ በደብረ ታቦር ተራራ ላይ ሙሴንና ኤልያስን ሙሴን ከብሔረ ሙታን ኤልያስን ከብሔረ ሕያዋን ጠርቶ ያዕቆብ ዮሐንስን ጴጥሮስን ከሐዋርያት መካከል አንስቶ ከነሱ ጋር በግልጽ ሲነጋገር ሙሴ ሙሴ ሆይ ያኔ እየኝ ያልከኝ ፊት ይኸውና በስንጥቅ አለት ያለው ሥጋ ለብሼ ሥጋን ተዋህጄ መጥቼ ታየኛለህ ማለቱ ስለሆነ ሙሴ በሕይወት ያለው እያለ የጸለየው ጸሎት ከሞተ በኋላ ከብዙ ዘመን በኋላ ክርስቶስ ሰው ሆኖ መልሶለታል። ወዳጆቼ ስለዚህ በእግዚአብሔር ፊት መንበርከክን በፊቱ መጸለይን አናቋርጥ። ምክንያቱም እግዚአብሔር አንድ ቀን መልሳለሁ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳኑ ጸሎት ከሁላችን ጋር ይሁን። እንደተለመደው ድጋፋችሁ አይለየን። ሰብስክራይብ በማድረግ ቤተሰብ በመሆን ላይክ በማድረግ ለብዙዎች እንዲዳረስ ሐሳብ አስተያየት በመስጠት ሼር በማድረግ እንድትተባበሩን በልዑል እግዚአብሔር ስም እየጠየቅን መልካም የጸሎት የጾም ጊዜ እግዚአብሔር ከሁላችን ጋር ይሁን። አሜን።